ትናንት ማታ አባቴ መተው ነበርና ከገጠር ከናንተ ጋር ስብሰባ እንዳለ ነገርኳቸውና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ ጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። መሄድ አልቻሉም። በጣም ያማቸው ነበር። መተው ከትናንትና ወዲያ ሕክምና አገኙ። እዚህ መድኃኒት ተሰጣቸው እና ቀኑ ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና መርቅልን አሉ። አሁን ይሄ ትናንትና ጀስት ቤቴ ሀፕን ያደረገ ነገር እናንተ የረገሟችሁን የደበደቧችሁን የሰደቧችሁን ብቻ ሳይሆን ለእናንተ አክሰስ የሌላቸው ሽማግሌዎች አሮጊቶች ልክ እንደ ልጅ ስለናንተ የሚጸልዩ የሚያመሰግኑ እንዳሉም ባላንስ አድርጎ ማሰብ ጥሩ ነው። የሚሳደበውን ብቻ ሳይሆን የሚመርቀውንም የሚያመሰግነውንም ማየት ጥሩ ነው።